ይሄ እንዴት ነው ነገሩ? እናንተ ብራስ እሷን ተንገበለ ነይ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ሚዜዎች ሲዘምሩ ደክመዋል። የት ሆነው ነው እነሱ? አድርጎልናል አድርጎልናል ደስ ደስ እግዚአብሔር ታላቅ ነገር አድርጎልናል አድርጎልናል እናመሰግንሃለን 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 እንኳን ደስ አላችሁ
እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ። ደስ አላችሁ። እንኳን ደስ አለን። እንኳን ደስ አለን። እግዚአብሔር ለዚህ ቀን ስላደረሰን እንኳን ደስ አለን። እንኳን ደስ አለሽ። እንኳን ደስ አለሽ። እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ። እንኳን ደስ አለን። እንኳን ደስ አለን። እንኳን ደስ አለን። እግዚአብሔር ለዚህ ቀን ስላደረሰን እንኳን ደስ አለን። እንኳን ደስ አለን። እንኳን ደስ አለን። እንኳን ደስ አለን። እግዚአብሔር ለዚህ ቀን ስላደረሰን እንኳን ደስ አለን። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ። እዚህ ጋር ባለ ስልኮች ይጥሉ አባ ናው ናዝሽ ጋር ና brother የትዳር ጀማሬ ደስ ብሎናል ዛሬ ሲያምርበት ሙሽራ እንኳን ደስ አላችሁ። የካልከኝ ላናምናት ያስተሳስራችሁ እግዚአብሔር ነውና የትዳር ጀማሬ ሙሽራ ምኑም ነው ደስ ብሎናል ዛሬ ሙሽራ እንኳን ደስ አላችሁ። የካልከኝ ላናምናት ያስተሳስራችሁ እግዚአብሔር ነውና የትዳር ጀማሬ። እስቲ አንድ በጭብጨባ እግዚአብሔርን አክብሩልኝ። በመቀጠል ሙሽሪትና ሙሽራውን እንዲሁም የሙሽሪት ቤተሰብንና የሙሽራውን ቤተሰብ እንኳን አደረሳችሁ እንድትሉልኝ እፈልጋለሁ። በመቀጠል
ቤተክርስቲያን ወክለው አንድ ሰው ለኛ ለጸለየ ጌታን ካመሰገነ ቀጥታ ወደ ሻይ ቡና ወይም ወደ እራት ፕሮግራም ነው የምንሸጋገረው። ከዛ ቀጥሎ ኬክ ቆረሳ ይኖራል። ሰው ደግሞ ስለመጣ ውሃ ጠጥቶ እንድንጫወት እንድንዝናና ፈልገን ነው። ቤተክርስቲያን ተወክልና አንድ ሰው ለኛ ስለ እራቱ ጌታን ያመሰግናል። አቤኒ ሰማይ ዙፋኔ የሆነ የእግሬ መረገጫ በሰማይ በምድር ሙሉ ስልጣን ያለ ማንም ሊያዝ የማይችል ብቻህን ምድርን የምታዝ ሰማይን የምታዝ እኛን ልጆቹን የምትመራ ታማኝ የሆንክ አምላካችን እግዚአብሔር ስለዚህ ጊዜና ስለዚህ ሰዓት ስሜ ብሩክ ይሁን። እግዚአብሔር የዘላለም አምላክ ካንተ የተነሳ መልካም ሆኖልናል። በጌታ በኢየሱስ ስም በመልካምነት ይጠብቀህ ይህንን ቅዱስ የሆነውን ቀን ለኛ ስለሰጠ ስሜ ብሩክ ይሁን። እግዚአብሔር የዘላለም አምላክ እነዚህና ወንድሞች እግዚአብሔር በእንዲህ ሁኔታ ወደ አንድ ተቋም ውስጥ እንዲገቡ እድል ስለሰጣቸው ቤተሰቦችን ስለባረክ እነዚህን ልጆች ስለባረክ ወደዚህ ስፍራ እግዚአብሔር በሐሳብ ስላመጣ እናመሰግናለን። ስሜ ብሩክ ይሁን። ከጅማሬ ጀምረ ከኛ ጋር ስለነበር እግዚአብሔር እስከ ፍጻሜ እየመራህ ከኛ ጋር ስላለ ቤተክርስቲያንን እየረዳ ስላለ እናት አባቶችን እየረዳ ስላለ እግዚአብሔር ቤተዘመዶችን ስለረዳ በኢየሱስም ስሜ ብሩክ ይሁን። ይህንን ስፍራ በእንዲህ ሁኔታ እንድንቀመጥ ለኛ ለቅዱሳን ባርከ ስለሰጠ ስሜ ብሩክ ይሁን። እግዚአብሔር ሆይ በዚህ ስፍራ የተገኙ ሁሉ ካንተ የተነሳ የተባረኩ ይሆነው። እግዚአብሔር አሁን የሚኖረን ፕሮግራም በጌታ በኢየሱስ ስም ባርክልን። ቀሪ ጊዜውን በእጅ ተቆጣጠር። በነገር ሁሉ እርዳን። በልጅ በኢየሱስ ስም አሜን። ሙሽራውና ሚዜዎቹ ይቀድማሉ። ቀጥሎ ደግሞ የሙሽሪት ቤተሰብ፣ ቀጥሎ የሙሽራው ቤተሰብ፣ ቀጥሎ ቤተክርስቲያን መሪዎች፣ ቀጥሎ
ዝም ብዬ አመልክሃለሁ ስለዚህ አምላኬ አከብርሃለሁ ስለዚህ ጌታዬ አመልክሃለሁ ስለዚህ የቃል ኪዳን ቀለበት በልብ ላይ የታተመበት